Have you ever thought about how we breathe and what exactly happens inside our lung? Today we are going to see the respiratory system. By the end of this video, you will understand how oxygen gets into our bodies and how carbon dioxide gets out. And also you will understand why breathing is so important for our life. ሪስፓይራቶሪ ሲስተም መተንፈስ እንድንችል ወይም ኦክሲጅን ወደ ሰውነታችን ማስገባት እንድንችል የሚያደርገን ሂዩማን ሲስተም ነው። ማውዝ ኤንድ ኖዝ እነዚህ ሪስፓይራቶሪ ሲስተም የሚጀመርባቸው ኦርጋኖች ናቸው። ይህም ማለት የምናስገባው ኦክሲጅን በአፋችን ወይም በአፍንጫችን አማካኝነት ወደ ሪስፓይራቶሪ ሲስተም ይገባል ማለት ነው። ትራኪያ the air highway to the lungs በአፍና በአፍንጫችን የወሰድነውን ኦክሲጅን ወደ ሳምባችን በትራኪያ አማካኝነት ትራንስፖርት ይደረጋል። ላንግስ የሪስፓይራቶሪ ሲስተም ዋናው ኦርጋን ነው። በአፍና በአፍንጫችን የወሰድነው ኦክሲጅን ልክ ሳምባ ላይ ሲደርስ ወደ ደም ስራችን ትራንስፈር ይደረግና ከደም ስራችን ደግሞ ከቦዲያችን ፕሮዲዩስ የተደረገው ካርቦን ዳይኦክሳይድ ተመልሶ ወደ ሳምባ ይገባል። ይህም ጋዝ ኤክስቼንጅ ተብሎ የሚታወቀው ሪስፓይራቶሪ ሲስተም ዋናው ተግባር ነው ማለት ነው። ዲያፍራም ደግሞ አየር ወደ ሳምባችን እንዲገባ የሚያግዝ መስል ነው። ኤፒግሎቲስ ምግብ በምንውጥበት ጊዜ ወደ አየር ቧንቧችን እንዳይገባ የሚጠብቅልን ክፍል ነው። ዲፕ ብሪዝ ስናደርግ አየር በአፍና በአፍንጫችን ወደ ውስጥ ይገባል። ይህም ኢንሄሌሽን ይባላል። አፍንጫችን ውስጥ ትንንሽ ፀጉር የሚመስሉ ስትራክቸሮች አሉ። እነዚህ ስትራክቸሮች ሲሊያ ይባላሉ እና ከምንተነፍሰው አየር ጋር የሚገባ ማይክሮ ኦርጋኒዝም አቧራ ነገር ቢኖር ሙከስ ከላያቸው ባለው ሙከስ ስትራክቸር አማካኝነት ትራፕ አድርገው ይዙትና ሄር ላይክ ስትራክቸሮች ደግሞ ወደ ውጭ ፑሽ ያደርጉ ያስወጡታል። ይህ ክሊን የሆነ ኤር ብቻ እንድንተነፍስ ያግዘናል። በአፍና በአፍንጫችን የወሰድነው ኦክሲጅን ቀጥታ በትራኪያ አማካኝነት ወደ ሳምባችን ትራንስፖርት ይደረጋል። ይህ በትራኪያችን የመጣው ኦክሲጅን ሳምባችን ውስጥ ይደርሳል which is the main site of gas exchange። ትራኪያ ሳምባ ጋር ሲደርስ ወደ ሁለት ይከፈላል። cold bronchus which are left and right bronchus። ይህ ብሮንከስ ደግሞ ብሮንኪዮልስ ወደሚባሉ ስትራክቸሮች ይከፋፈላል። በመጨረሻም አልቬዮላይ የሚባሉ በሚሊዮኖች የሚቆጠሩ ሳክ ላይክ ስትራክቸሮች ይገኛሉ። በአልቬዮላይ ዙሪያ ለጋዝ ኤክስቼንጅ የሚሆኑ ቀጫጭን ብለድ ቬዝሎች ይገኛሉ። እነዚህም አልቬዮላይ ውስጥ ያለውን ኦክሲጅን ወስደው በምትኩ የተሸክመው ያመጡትን ካርቦን ዳይኦክሳይድ ይለቃሉ። ኢንሄል በምናደርግበት ጊዜ ሃይ ኮንሰንትሬሽን ኦፍ ኦክሲጅን በአልቬዮላይ ውስጥ ይኖራል። ይህ ኦክሲጅን አሎንግ ዘ ኮንሰንትሬሽን ግራዲየንት ዲፊውዝ አድርጎ ወደ ብለድ ቬዝሉ ይሄዳል ማለት ነው። ዘን ሬድ ብለድ ሴል ውስጥ ባለው ሄሞግሎቢን በሚባለው ስትራክቸር ላይ አታች ያደርግና ወደሚያስፈልግበት ቦታ ትራንስፖርት ይደረጋል። ይህ በሰውነታችን የተመረተውን ካርቦን ዳይኦክሳይድ የተባለውን ዌስት የማስወገድና የሪስፓይራቶሪ ሲስተም የመጨረሻ ስቴፕ ነው። አየር ወደ ውስጥ በምናስገባበት ጊዜ ዲያፍራም ኮንትራክት እያደረገ ወደ ታች ሙቭ ያደርጋል። ይህ ላንጋችን ስፔስ አግኝቶ ኦክሲጅን ወደ ውስጥ እንዲያስገባ ያደርገዋል። አየር ወደ ውጭ በምናስወጣበት ጊዜ ደግሞ ሪላክስ እያደረገ ወደ ነበረበት ሲመለስ የገባውን አየር ገፍቶ ያስወጣል። ስፖርታዊ እንቅስቃሴዎች በምናደርግበት ጊዜ መስላችን ከወትሮ ተጨማሪ ኦክሲጅን ይፈልጋል እና ደግሞ
ተጨማሪ ካርቦን ዳይኦክሳይዶችን ያመርታል። ሶ ይህን ለመወጣት ፋስት ኤንድ ዲፕ ብሪዚንግ ይኖረናል ማለት ነው። This is how your body breathes every single second of your life. Next time when you take a deep breath, remember all the hard work of your lung and diaphragm. Thank you. Did you learn something new? Hit like button and subscribe for more related contents.